ሰላም ጤና ይስጥልኝ። ዛሬ ሁለት ከፍተኛ የአውቶሞቲቭ ዲያግኖሲስ መሳሪያ እንመለከታለን። ሆቴል አልትራ ኢቪ እና ላውንች ኤክስ43 ፓር 9። እያንዳንዳቸው ፍጥነት፣ የኢቪ ድጋፍና ችሎታ በዚህ ቪዲዮ እንመለከታለን። እስከ መጨረሻው ይከታተሉ። የፍጥነት ውድድር የቱኛው ይፈጥናል? በፍጥነት እንጀምር። ላውንች ኤክስ43 ፓር 9 አዲሱ የአንድሮይድ ስሪትና እጅግ ፈጣን ፕሮሰስ ይዞ ስለመጣ የመኪናውን ሲስተም እስካን ለማድረግ ሰከንዶች ነው የሚወስድበት። ሆቴል አልትራ ኢቪ በትልቁ ስክሪን በቶፖሎጂ ማፒንግ አቀራረቡ ምርጥ ቢሆንም በፈጣን ምላሽ ሪስፖንስ ታይም ግን ፓር 9 እጅግ ይፈጥናል። የሶፍትዌር ሽፋንና የቻይና መኪና ላውንች የቻይና ኩባንያ እንደመሆኑ መጠን በኢቪ ገበያ ላይ ከፍተኛ ድርሻ ያላቸው የቻይና ኤሌክትሪክ መኪኖች እንደ BYD፣ ጄሊ የመሳሰሉትና ጀርመን ሀገር ላይ ቻይና ገበያ የሚሰሩት እንደ ID3፣ ID4፣ ID6 ጭምር የመመርመር የመቀየርና ኮዲንግ የማድረግ አቅሙ እጅግ ፈጣንና ቀዳሚ ነው። አዳዲስ የሶፍትዌር ስሪቶች አፕዴት በጣም በፍጥነት ይለቀቃሉ። ወደ ሆቴል አልትራ ኢቪ ስንመጣ ለአሜሪካና ለአውሮፓ መኪኖች እንደ ቴስላ፣ BMW፣ ሜርሴዲስ፣ GM፣ ፎርድ ኢቪ ያለው የሶፍትዌር ጥልቀት በጣም ከፍተኛ ነው። የቻይና መኪኖችን ያነባል። ነገር ግን አዳዲስ ያልተለመዱ የቻይና ብራንዶች ላይ እንደ ላውንች ፈጣን ላይሆን ይችላል። የሃይ ቮልቴጅ ባትሪ ምርመራ። ወደ ዋናው ጥያቄ ስንመጣ ለኢቪ የትኛው ይሻላል? ሆቴል አልትራ ኢቪ ከነሙሉ ሃይ ቮልቴጅ ባትሪ ዲያግኖሲስ ኬብሎች ነው የሚመጣው። የባትሪ ፓኬጁን ከመኪና ወርዳችሁ እያንዳንዱ ሴል በጥልቀት ለመለካት ሆቴል ንጉስ ነው። ነገር ግን ላውንች ፓር 9 በበኩሉ አዳዲስ የቻይና ኢቪ መኪኖችን ሶፍትዌር በፍጥነት በማንበብ ከኦንላይን ፕሮግራሚንግ ረገድ ከባድ ተፎካካሪ ሆኗል። እንግዲህ ይሄን ይመስላል። ጋራጅ ውስጥ የሲግናል ምርመራ የምታዘወትር ከሆነ፣ የባትሪ አውርደ የምጠግን ከሆነ፣ እንዲሁም ደግሞ የኢሮፕና የአሜሪካ መኪኖች የምታዘወትር ከሆነ አልትራ ኢቪ ተመራጭ ነው። ነገር ግን ትኩረት የቻይና መኪኖች ላይ ከሆነና ፈጣን ሶፍትዌር እና እንዲሁም ወጪ ለመቆጠብ ላውንች ኤክስ43 ፓር 9 ተመራጭ ነው። እናንተ በጋራጃችሁ የትኛውን ትመርጣላችሁ? ኮሜንት ላይ አሳውቁኝ። ፎሎ ሼር አይረሳ። እናመሰግናለን። ይመቻችሁ።